የአረብ ሀገር እህት ምን ሆና እንደመጣች ለስራ ሄዳ ምን ተፈጥሮ እንደመጣችና እንደዚሁም በዚህ ኢትዮጵያ ላይ ደግሞ እንዴት ሆና እንደምትኖር አንዳንድ ነገሮችን አንዳንድ ግንዛቤ እናንተም እንድትማሩበት ይዤ መጥቻለሁ። ውድ ቤተሰቦች በተረጋጋ መንፈስ ቁጭ ብላችሁ እንድታዳምጡኝ እፈልጋለሁ። አሜን ቲዩብ ምርጫዬ ነው። ሰላም ጤና ይስጥልን ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ናችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውድ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ከሁሉ መልካም ነው ብለናል፣ ሁሉ ሰላም ነው ብለናል። ውድ ቤተሰብ እንግዲህ ላይክ፣ ሼር፣ ኮሜንት በማድረግ እንዴት ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አንድ ሀሳብ ለእህቶቼ ይሆናል ብዬ ያሰብኩትን እሺ መጥቻለሁ። እንግዲህ ሀሳቡን በደንብ በማዳመጥ በተግባር ማለት ተግባራዊ ነገር እንድታደርጉ ተስፋ አደርጋለሁ። ምክንያቱም ብዙ ነገሮች አሉ በዚህ ሰዓት የሚያሳስቡን ጉዳዮች፣ አብሶ ውጭ ሀገር ላሉ እህቶቼ ነው። እንግዲህ እኔ ሀሳቡን ይዤ የመጣሁት ዛሬ ሀሳቡ ምንድን ነው? የዛሬ ትንሽ ቆይቷል፣ እንግዲህ ባልሳሳት ትንሽ ቆይቷል ጊዜው ማለት ነው። ምን ሆነ መሰላችሁ? አንዲት እናት ወር ደግሞ አንዲት ወጣት ናት፣ ገና ልጅ ነች። አረብ ሀገር ትሄዳለች ማለት ነው። አረብ ሀገር ስትሄድ ለማንኛውም ሰው ሰርቼ ያልፍልኛል ብላ ነው ሄደችው እና እዛ ከሄደች በኋላ የገጠማት ግን ሰርቼ ያገኛለሁ ሳይሆን ያው እርግጥ ልጅን የሚሰጠው እግዚአብሔር ነው። እግዚአብሔርን ቢሰጠን አንዳንድ ጊዜ ያው ከእግዚአብሔር ጋር እንዳንጣላ የሆነ ነገር ሰጥቶን ፈጣሪ ልጅ ቢሰጠን እኔ በጣም ነው የምፈልገው። ምክንያቱም ልጅን ማስተዳደርበት ልጅን ማሳደግበት ነገር ሰጥቶ ልጅ ቢሰጠኝ አሜን ደስ ይላል። ግን ስራ ፈልጌ ለስራ ሄጄ ልጅ አግኝቶ ማምጣት ትንሽ ይከብዳል። ከልጅ የሚበልጥ ነገር የለም። እርግጥ ግን አሁን ባለንበት ሁኔታ ነባራዊ ሁኔታ ትንሽ የሚያስቸግሩ ነገሮች አሉና አንዷ እህቴ ምን ሆነች? በዚሁ አጋጣሚ ተማሩበት ብዬ የምለው ውድ ቤተሰቦች ሰው ሀገር ስትሄዱ ቅድመ ጥንቃቄ አድርጉ። ቅድመ ጥንቃቄ አይከፋም። እኔ አይከፋም ባይ ነኝ። እኔ ደግፋለሁ። ምክንያቱም ቅድመ ጥንቃቄ አድርጉ ስላችሁ እነሱን ከዚህ ገና ስንሄድ እነሱ እኮ ለምን ሽንት ትሸናላችሁ ብሎ የሚቆጡ ጀግኖች ናቸው አይደል እንዴ? በአነሳሳት ለምን ሽንታችን እንኳን እንድንሸና የሚፈቅዱ ሰዎች አይደሉም። በቃ ስራ ተተሽ ራሱ የሆነ ቦታ ስትሄጂ እኮ በቃ ፊታቸውን ክስክስ ያደርጋሉ፣ ይቅር ይላችኋል ምናምን። እነሱ እኮ ለምንም በቃ ፍቃድ የማይሰጡ ሰዎች ናቸው። እውነት ከኢትዮጵያ መዳሙ ደግሞ ከኢትዮጵያ ሚኒስተር የቱ ይበልጣል ብትሉኝ፣ ኧረ የኢትዮጵያ ሲኦል እንደመግባት በሉት። ግን ቢሆንም ደግሞ እነሱ ትንሽ አንዳንድ ቦታ ላይ ያበዙታል። እርግጥ የኛዎቹ ያበዛሉ ሳይሆን የኛዎቹ የኛን አላወራም። ሲጀመር የኛ ባለሀብቶች የራሳቸው የሆነ ነገር ያላቸው ሰዎች እግር አፈር ለምን ይነካናል፣ አቧራ ለምን ይቦናል ብሎ የሚቆጡ ጀግኖች ናቸው እኮ የኛዎቹ ታያቸው። እና ግን እኔ ውድ ቤተሰቦቼ እንድትጠነቀቁ የምፈልገው ከእግዚአብሔር ጋር ራሳቸውን እንድትጠብቁ የምፈልገው እንደዚህ ከሚያደርጉ አንዷ እህቴ ምን ሆነች? ከዚህ ሰርቼ ሰው ሆናለሁ ብላ በሄደችው ወደ ስራዬ ልመለሰን እንጂ ጋይስ እና ሰርቼ አገኛለሁ በሄደችበት ወቅት ምን ገጠማት? አንድ ጥጋበኛ አሰሪ አጋጠማት። የፈለገውን ነገር ካደረገ በኋላ ያው አይ ቲንክ ምስቱ ወደ ሌላ ሀገር ተሳፍራ ምናምን ነገር ነው እና ምን አደረጋት? ቀጥታ ከቤት ውጭልኝ አላት። ከቤት አስወጣት ማለት ነው። ገባችሁ? ከቤት ውጭልኝ ብሎ አስወጣት። እንግዲህ የዚች ልጅ ህይወት የዚች ልጅ እጣ ፋንታ ምን ሆነ? ጎዳና ላይ መውጣት ሆነ። እንደ ማንኛውም ሰው ሰርቼ ያልፍልኛል ብላ ነው ሄደችው። ቤተሰብ ይሄንን ቪዲዮ ለምታዩ ሰዎች በሙሉ ሼር አድርጉ። ተማሩበት እንድትማሩ። ብዙ የተማራችሁ ብዙ ቴንኪው ያላችሁ በውስጥም አላችሁ፣ ግን ሞር ተማሩበት። አሁንም እንድትማሩበት ነው የምፈልገው። እኔ ከምንም በላይ ትምህርት እንዲኖራችሁ ነው የምፈልገው። ከትምህርት የሚበልጥ ነገር ስለሌለ ማለት ነው። እና እውቀት አገኙበት፣ የሆነ ነገር አገኙበት። አንድ ነገር ተማሩ። ከሰው ልጅ ይሄ ነገር ምን ይፈጠራል፣ እንዴትስ እንደዚህ ሆነ፣ እንዴትስ እንዲህ ሊሆን ቻለ ብላችሁ እራሳችሁን በደንብ አድርጋችሁ አዳምጡ። ምክንያቱም አሁን በዚህ ሰዓት ቴክኖሎጂ እየረቀቀ ነው። በእኛ ጊዜ ምንም ነገር የለም።
እግዚአብሔር ይዞን ሄደ፣ እግዚአብሔር ይዞን መጣ። እውነት የሆነ ችግራችንን እንኳን መናገር ማንችልበት ጊዜ ነበር። አሁን ግን ጊዜው እየተሻሻለ ነው። ቆንጆ ነው፣ ደስ የሚል ጊዜ ነው። ስለዛ በጊዜያችሁ ተጠቀሙ። አሁን እቺ ልጅ ጎዳና ወድቃ አንድ ሴት ልጅ ወልዳ ኢትዮጵያ ላይ ትኖራለች ማለት ነው። እንግዲህ ተደፍራ ነው የወለደችው፣ ፈልገው አይደለም። ገባችሁ አይደለ? ኢቭን እንኳን እኔ ኢትዮጵያ ያልኳችሁ ነገር ኢቭን እቺ ልጅ ወልዳ ይዛ መታ ያንቺ አይደለም ተብላ ነው ያንቺ ልጅ አይደለም ተብላ እስር ቤት እስከ መግባት ሁላ ደርሳለች ማለት ነው። ገባችሁ አይደለ? እስር ቤት እስከምትገባ ድረስ የደረሰችበት ምክንያት ምን እንደሆነ ባይታወቅም እንግዲህ አንድ ሰው ልጅ በራሱ መንገድ ያስባል። እንግዲህ እኔ እንዴት እንዳስበው እንደዚህ ለእስር የሚያዳርጋት ነገር እንዴት እንደሆነ አላውቅም። እንደው ብንገነዘብ ግንዛቤ ቢኖረን እንደዚህ እቺ ልጅ እኮ በምክንያት ነው እንደዚህ የሆነችው፣ በምክንያት ነው እንደዚህ ሊሆን የቻለው ብለን ማሰብ ብንችል ሞር ጥሩ ነበረ። ግን እቺ ልጅ በሆነችው ነገር ላይ መንገድ እንኳን መሄድ ባልቻለችበት እቺ ልጅ ያንቺ አይደለችም ሰርቀሽ ነው ምን ብለሽ ነው ብለው ብዙ ችግርን ይፈጥሩባት ነበርና ያው እውነት ለመናገር ኢትዮጵያ ላይ ትንሽ ነገሮች ይከብዳሉ። በነፃነት የሚኖርበት ሀገር አይደለም። እቺ ልጅ ታዲያ ለነሱ ለዚህ ለኢትዮጵያን የምትሰጥ ከሆነ እዛ ለምን ወልዳ አትመጣም ነበር። እንደዛ የሚሆን ከሆነ እንደዛ መሆን ስለማይችል ነው እንጂ እንደዛ መሆን ቢችል ኖሮ እቺ ልጅ ወልዳ እነሱ ልጇን እዛው ጥላት ትመጣ ነበር። ግን መጣል አትፈልግም። ልጇን እቻ በስደት ሀገር ያገኘቻት ልጇን እቻ። ስለዛ ለምን ጥላት ትመጣለች? መጀመሪያ ነው እዛ ተሰቃይታ ፀሐይ ላይ በዛ በረሃ በዱባይ በረሃ ቁጭ ብላ ደም ማነስ እስከሚገጥማት ብዙ ችግር ላይ እስከምትወርቅ ድረስ እዛ ተንገላታ ብዙ ነገር ሆና የመጣችው እኮ ነገ ሌላ ቀን ነው ብላ ነው አይደለ? እና እዚህ ያለነው ሰዎች ደግሞ ባንበድላት በቃ ልጅሽ ነው ልጇ ናት በቃ ልጇ ናት እኮ። ሰው ልጅ እኮ ግዴታ ከለሩ ነጭ ስለሆነ ወር ቀይ ስለሆነ ምናምን ነገር አይደለም። እንደዚሁ በአይኑ ያስታውቃል ሰው ልጅ በሆነ በጥርስ የሚሆን በአይን የሚሆን ብቻ በሆነ ነገር ሰው ቤተሰብን ይመስላል። እና ዓለም ላይ በቀን 9 ተመሳሳይ ሰው ይወለዳል ይባላል። እውነት ነው ውሸት? እንደዛ ይላሉና አይደለም ሰው ከእናቱ ተወልዶ ተመሳሳይ ሰው እንኳን ይፈጠራል። እና እንደዚህ ባናደርግ እንደዚህ ሰውን አይተን የህግ አካልን ብንሆን ፖሊስም ብንሆን መቼም እቺ ልጅ ማንን እንደምትመስል መቼም አይን አይቶ ልብ ይፈርዳልና ምን አለበት አይተን ብንፈርድ። እቺ ልጅ አሁን ብዙም ጊዜ በሄደችበት ትንገላታለች፣ በሄደችበት ብዙ ችግር ይደርስባታል። እኔ ሁሉ ጊዜ ነው ተዛዝነኝ በቃ ይሄ ነው ብዬ መናገር ማልችል የሷን ስሜት መግለጽ አልችልም። ሲጀመር ግን እንዲሁ ስለምታሳዝነኝ ብቻ ብዙ ጊዜ ደጋግሜ ያለውን ነገር ስለማየው ብቻ ነው እንጂ እውነት ለመናገር የሷን ስሜት መግለጽ ይከብዳል። ተናግሮ እንደዚህ ለእናንተም በደንብ አብራርቶ ለመናገርም ይከብደኛል። ግን እኔ ካለኝ ነገር ምንድነው የምላችሁ ተማሩበት። በቃ ራሳችሁን ጠብቁ። ምን ነው እናንተ ሴት ሄዶ በቃ ከእግዚአብሔር ጋር የሐኪም ባለሙያን ጠይቃችሁ ያለውን ነገር ተናግራችሁ መከላከያችሁን አድርጋችሁ አትሄዱ እንዴ? ነፃነታችሁን እናንተ ናችሁ የምታውቁት። ንጹህ ናችሁ፣ አሁን ንጹህ ናችሁ፣ ምንም የለም ለዚህ ያለ የምትሄዱት ሰው ሀገር። ግን እንደዚህ አይነት ስድ ቀፋፊ ሰዎች ያጋጥማሉ። በቃ እንደዚህ ኃላፊነት የጎደላቸው ሰዎች ስለሚገጥሙ እናንተ ደግሞ ከነሱ ትንሽ ቅድመ ጥንቃቄ ከነሱ ቀደም ብላችሁ እውቀት ሊኖራችሁ ይገባል። እነሱ ምን አይነት ሰው እንደሚገጥማችሁ አታውቁ። ወይኔ አሰሪዎቻችሁ ባለጌ ይሆናሉ፣ ወይኔ አሰሪ ልጆች ባለጌ ይሆናሉ፣ ወይኔ የጎረቤት ልጅስ ብዙም ላታገኙ ትችላላችሁ። ግን ብቻ በአጠቃላይ የሄዳችሁበት በጣም ቀፋፊ ሰው አይጠፋም። ግን ራስን መጠበቅ ደግሞ አያስከፋም። በቃ ራስሽን ለምትጠብቂበት ነገር መስዋዕትነት ከፈይ። በቃ እርግጥ አይጠቅምም፣ አለምንም ምክንያት መከላከያ ብታረጊ አይጠቅምም፣ ይጎዳሻል እንጂ ማለት ነው። ግን ቢሆንም ደግሞ የሆነ ነገር ቢመጣብሽ ብዙ የዚህን ያህል አያሳስብም እና ራሳችሁን ጠብቁ። በእንደዚህ አይነት መንገድ ራስን መጠበቅ ይቻላል። እና እንደዚህ የሚጎዱን ሰዎች አሉ በጎናችን እዚሁ አብረን እየበላን እየጠጣን እንኳን አይደለም ሰው ሀገር እና እንኳን ሰው ሀገር ተውትና እዚህ ኢትዮጵያ ውስጥ ስንት ከሃዲ ሰው አለ። ስንት ከሃዲ አንቺ አምነሹ ቀርበሹ ብዙ ነገር ሆነሽለት ከሃዲ ሰው ብዙ አለ። ስለዚህ ስንት ከሃዲ በሞላበት አገር እናንተ ምንም ነገር አይኖርም ምንም ነገር አይፈጠርም ብሎ ማሰብ ራሱ ይከብዳል። እና ስለዚህ እንደዚህ አይነት ነገር አታስቡ። ራሳችሁን ጠብቁ። ከክፉ ሰዎች ራሳችን መጠበቅ አይከፋም። ስለዚህ ከእግዚአብሔር ጋር ራሳችሁን ጠብቁ። ውድ ቤተሰቦች እኔ መምከር የምችለው ይሄንን ነው። እኔ ሁሉ ጊዜ
ያው እንደምታውቁት ጠዋትም ማታም ሰላማችሁ እንዲበዛልኝ በቃ ሰው ሀገር ሄዳችሁ በሰላም እንድትመጡ አብሶ የመዳም ቅመሞች በሰው ሀገር የምትሰቃዩ ተናግራችሁ የማይሰማችሁ አይሰሙም ችግራችሁን የማይረዳ ኢቭን ቤተሰብ እንኳን የማይረዳ በቃ እናንተ ለፍታችሁ ደክማችሁ እንደምታመጡ የማያውቁ ብዙ ቤተሰቦች እህት ወንድም ጨምሮ ማለት ነውና ብዙ ችግራችሁን እኔ ይገባኛል ስላለፍኩበትና ራሳችሁን ጠብቁ። እግዚአብሔር በሰላም ወደ ሀገራችሁ ያምጣችሁ። ሰላማችሁ ይብዛልኝ። ደህና ዋሉ። ባይ አሜን ቲዩብ ምርጫዬ ነው።